ሰላም እንዴት ናችሁ? ያው እንግዲህ የ2017 ዓመተ ምህረት ኢንትራንስ ኤግዛም ውጤት ከመለቀቁ ጋር ተያይዞ የተለያዩ መረጃዎችን በዩቲዩብም በቴሌግራም መረጃዎችን ስንሰጣችሁ ነበር። ከዛ በመነሳት እንግዲህ የ2017 ዓመተ ምህረት የሪሚዲያል ማለፊያ ውጤት ስንት ነው እያላችሁ በተደጋጋሚ በዩቲዩብም በቴሌግራምም ኮሜንት ሴክሽን ላይ ስጠይቁ ነበር። በዛሬው ቪዲዮ የ2017 ዓመተ ምህረት የሪሚዲያል ማለፊያ ውጤት ምን ያክል ይሆናል የሚለውን ከ2016 ዓመተ ምህረት እና ትናንት ትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ከሰጡት መግለጫ በመነሳት የ2017 ዓ.ም የሪሚዲያል ማለፊያ ነጥብ ስንት እንደሆነ እያንዳንዱን ነገር ኢንዲቴል ሼር አደርጋችኋለሁ። ከመጀመራችን በፊት ግን ለማታውቁኝ ፈንታውን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ዩቲዩብ ላይ ልክ እንደዚህ አይነት ለተማሪዎች ይጠቅማሉ የምላቸውን ኮንተንቶች ክሬት አደርጋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር እያደረጋችሁ ለስዳበን እንግዲህ በ2017 ዓ.ም ኤንትራንስ ኤግዛም የወሰዱት አጠቃላይ የተማሪዎች ብዛት 585882 ተማሪዎች ናቸው። እንግዲህ ከነዚህ ውስጥ የማለፊያ ነጥብ ያመጡ ተማሪዎች ወይም ከግማሽ በላይ ያመጡ ተማሪዎች 8.4% ወይም በቁጥር ሲሰላ 48929 ያክሉ ናቸው። እንግዲህ በ2017 ዓ.ም ከግማሽ በታች ያመጡ ተማሪዎች 536950 ያክሉ ተማሪዎች ናቸው። እንግዲህ እነዚህ ያለፉት ተማሪዎች ብዛት ማለትም 48929 ተማሪዎች በኢትዮጵያ ያሉ ጠቅላላ ዩኒቨርሲቲዎችን ከቨር ማድረግ ስለማይችሉ ወይም የዩኒቨርሲቲዎችን የተማሪዎች ፍላጎት ቁጥር ብዛት የማሟላት አቅም ስለማያሟላ ሪሚዲያል ፕሮግራም እንዲኖር ተደርጓል ማለት ነው። እንግዲህ አዲሱ የፈተና ስርዓት ከተጀመረ ጀምሮ የሚያልፈው ተማሪ ብዛት በጣም ዝቅ ያለ ስለሆነ የመላ ሀገሪቱ ዩኒቨርሲቲዎች የመቀበል አቅም ያማከለ ስላልሆነ የሚያልፈው ተማሪ ብዛት በዛ ምክንያት እንግዲህ የሪሚዲያል ፕሮግራም ወይም የአቅም ማሻሻያ ፕሮግራም እንዲኖር ተደርጓል። በዘንድሮ በ2017 ዓ.ም ያለፈው 8.4% ወይም በቁጥር 48929 በኢትዮጵያ አጠቃላይ ያሉ ዩኒቨርሲቲዎችን የተማሪዎች የመቀበል አቅም ስለማይሸፍን የሪሚዲያል ፕሮግራም እንዲኖር ተደርጓል ማለት ነው። በዚሁ አጋጣሚ የተለያዩ ትምህርታዊ መረጃዎችን ቶሎ ማግኘት ከፈለጋችሁ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ተጨማሪ ትምህርታዊ መረጃዎችን ቶሎ ማግኘት ይችላሉ። እንግዲህ ዋና ፖይንት የሪሚዲያል መቁረጫ ነጥብ ስንት ነው ብላችሁ ለጠይቃችሁ ጥያቄ እንግዲህ ትናንት ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሪሚዲያል ፕሮግራምን መቁረጫ ነጥብ ስፔሲፊክ አድርገው አልተናገሩም። ምክንያቱም ገና ከ40% እስከ 50% መካከል ይሁን ብለን ውይይት ላይ ነን፣ ገና አልወሰንም ነው ያሉት። ይሄ ማለት ግን ከ40% እስከ 50% ሲሉ ምን ማለታቸው ነው ስንል እንግዲህ በአጠቃላይ መግለጫው ላይ ያሉት ምንድን ነው እንግዲህ ዋና ኦብጀክቲቫቸው ትምህርት ሚኒስትሩ ከመግለጫው እንዳሉት የሪሚዲያል ፕሮግራም ተማሪዎችን ብዛት ከጊዜ ወደ ጊዜ እየቀነሱ መሄድና ማስጋባት ነው አላማቸው። እንግዲህ ማለፊያ ነጥቡን ከፍ አድርገን የሚገባውን በሪሚዲያል ፕሮግራም የሚገባውን ተማሪ ብዛት ቀንሰን እናስገባለን ያሉት መግለጫው ላይ። እንግዲህ ከ40% እስከ 50% ያመጡ ተማሪዎችን ኳልኩሌት ስናደርገው እንግዲህ